የህዳሴው ግድብ ሁለት ዋና ጥቅሞች አሉት። አንዱ ከጂኦፖለቲካ አንፃር ግብጽ በውሃ ሀብታችን ላይ እንዳንጠቀመው ጋሬጣ አድርጋ የነበረችውን የበላይነት የሚሰብር ምንም እንኳን ኤሌክትሪክ እንኳን ባታወጣም ውሃው መገደብ፣ ውሃው መቆጣጠር፣ የውሃው ፍሰት ብዛትና ፍጥነት ጊዜውን መቆጣጠር መቻላችን የሚሰጠን ለቨሬጅ አለ። this is very significant ወደፊት በተፋሰሱም ላይ በሌሎች ጉዳዮችም ላይ ለማድረግ ለምናስባቸው ፕሮጀክቶች ከግብጽ ጋር በመናደርገው ድርድር ኢትዮጵያን ብቻ ሳይሆን የላኛው ተፋሰስ አፐር ሪፐሪያን ምናቸውን ሀገራት አቅም ያሳደገ ኮምፓራቲቭ አድቫንቴጅ ያሳደገ ባርጌኒንግ ፓወራችንን ያሳደገ የመደራደሪያ አቅማችንን ያሳደገ ነው። አንዱ እሱ ነው። ሁለተኛ ለዶሜስቲክ ፖለቲካው ደግሞ ስትወስድ በውስጥ ፖለቲካችን ይሄ የኢትዮጵያ ህዝቦች ተረባርበው በቦንድ ግዢ ይሁን በእውቀትና በአቅም ይሁን በፐብሊክ ዲፕሎማሲ ይሁን ተረባርበው ያደረጉት ስለሆነ የትብብር ውጤት የትብብር ጥቅምን የሚያሳይ ናሽናል ኮሄሽን ወይም ደግሞ ሀገራዊ ትስስርን የሚያጠናክር ትልቅ ፕሮጀክት ነው። ከሌ ጎል አስገባ፣ ከሌ አቀበለ፣ ከሌ ቲፎዞ ሆነ ብለህ ማቅረብ የዚህም ፕሮጀክት ውጤት አለመረዳት ነው። የዚህም ፕሮጀክት ጠቀሜታው ለኔ ከኢኮኖሚ ፋይዳው በሶስተኛ ደረጃ ነው የሚመጣው። አንደኛው ጥቅም ዋናው ጥቅም ከግብጽ አንፃር የሰጠን ውሃውን የመቆጣጠርና እጃቸውን ለመጠምዘዝ የሚያስችለን ወይ ቢያንስ እጃችን እንዳይጠመዘዝ ውሃውን መቆጣጠር ማስ ሁለተኛ ህዝቡ ተበራባርቦ ይሄ የኔ ነው ሲል የኢትዮጵያ ብቻ ሳይሆን የኔ በግልም እያንዳንዱ ሰው ኮንትሪቢዩሽን ስለነበረው በዛ ላይ ትልቅ ፕሮጀክት ነውና ስለዚህ የከሌ ብለህ በግለሰብ ደረጃ ብታወርደው የፕሮጀክቱን ትልቅ ትርጉም ማሳነስ ስለሆነ ወደዛ ውስጥ መግባት ጠቃሚ አይደለም። አንተም እንደምታውቀው ለረጅም ጊዜ ኢህአዴግንም እየተቃወምኩ በዚህ ግድብ ላይ ተቃዋሚው ሙሉ በሙሉ በምትለው ደረጃ ተስፋና እንትን በሌለበትና ኢህአዴግ የሚሰራውን አንዱንም ነገር መደገፍ እንደ ኃጢአት በሚታይበት ወቅት ሽንተኛ ያ አቋሜ ይቀጥላል። ለዛ ደግሞ ክሬዲት ይሰጠኝ የሚል ፍላጎት የለኝም። እስር ቤት ራሱ እያለው ትዝ ካለህ ሰፊ የሆነ የሶሻል ሚዲያ ዘመቻ እያደረግን ሳለን ነው ወደ እስር ቤት የገባሁት። እስር ቤት በነበርኩበት አንዱ የሚያሳስበኝ የፕሮጀክቱ ግብጽ በዛ ጊዜ ብታደርገው ከአሜሪካኖቹም ጋር ሆና የምታደርገው ከፍተኛ ጫና ተሳክቶ ፕሮጀክቱ እንዳይስተጓጎል ስጋት ነበረኝ። ያን ሁሉ አልፈን ፕሮጀክቱ ለዚህ መድረሱ አይ ቲንክ ኢትዮጵያን አቅም ከፍ የሚያደርግ ነው። ነገር ግን ትርክት በጣም ወሳኝ ነው። የሀገራዊ ፕሮጀክት በሀገራዊ ትርክት ነው መሄድ ያለበት። ይሄ ፕሮጀክት የቅብብሎሽ ፕሮጀክት ነው። ከንጉሱ ጀምሮ የታለመ በመንግስቱ ጊዜ የሚቀጠለ ከዛ በኋላ በመለስ ዜናዊ ዘመን እውን የሆነ አሁን በኃይለማርያም ራሱ እኮ ክሬዲት አይሰጠውም እንጂ እንደዛ አይነት ከፍተኛ የውስጥ ፖለቲካ በተለይ የፓርቲ የውስጥ ፖለቲካ ጫና ያለበት ይህን ፕሮጀክት ማስቀጠሉ ሙስናው ስርቆቱ እንዳለ ሆኖ ራሱ ማስቀጠል መቻሉ ዲዘርቭስ ክሬዲት። አብይም መጨረሱ ክሬዲት ያስፈልገዋል። ግን በአጠቃላይ በሰዎች ላይ የተንጠለጠለ ሳይሆን ኢትዮጵያን የሚጠቅመው በተለይ ደግሞ አሁን ካለን ፍራግመንቴሽን የውስጥ ተቋማት የባህል የማህበራዊ ተቋማት መፈራረስ አንፃር ራሱ እኮ የሚገርመው ብልጽግናዎች አሁን ባለፈው አመት ጀምሮ አንዱ የሚሉት የጋራ ትርክት መገንባት አለብን እያሉ የጋራ ትርክት ግን በሞርታል በሆነ በሟች ሰው ላይ ሊመሰረት አይችልም። ኢሞርታል በሆነ ህዝቦች ኮንትሪቢዩት ባደረጉበት ፕሮጀክት ላይ ነው መገንባት የሚችለው እና ያንን አይ ቲንክ በደንብ አስርጾ መሄድ ያለብን ይህ ፕሮጀክት በሁለቱ ጥቅሞች ላይ ያነጣጠረ ትርክት ማጠንከር ያስፈልጋል። ለዛ ነው የክሬዲት ሽሚያው ብዙም ጠቃሚ አይደለም። ሽሚያም ቅመም አለበት። ይሄንን አንተን እንዳውም አንዳንድ ጊዜ ሀቁ መነገርም ስላለበት ነው። ኦፍ ኮርስ ክሬዲት ላይ ያስፈልግ ይችላል። ምክንያቱም ያመንክበትን ያደረግከው እንዳንድ ዜጋ የሀገር
ነገር አሳስቦ የነገም አሳስቦ ነው ዛሬ ላይ ሆነ ስታስበው የዛሬ 2010 እና 11 ላይ አርቲክሎች ጽፍ የነበረው አሁንም ፌስቡክ ላይም አለ እንደገና በጆርናል መልክም አለ። ግን ፕሮቮኬቲቭ የሆነ ጥያቄ ተጠይቀ ነበረ ከግብጽ ጋር አንተን ነካክተው እና ለዛ የመለስከው አጭር መልስ አለና እሱ ነው አይደል? ኦልሞስት 5 ዓመት በፊት ባልሳሳት። አዎ አይ ቲንክ የመጨረሻ ኢንተርቪው ነው መሰለኝ ከሁለት ነው 3 ቀን በኋላ ታሰርኩ። ጥያቄውን ባላስታውሰውም በዛ ጊዜ በመንግስት ሚዲያ የሚነዛ አሁንም በአዲስ ያቀረቡት ይሄ ባዳና ባንዳ ነው የሚሉት ባዳና ባንዳ ብሎ የግብጽ ላላኪ ለማለት የሚሞክሩት አይነት ፕሮፓጋንዳ ይነዙ ነበረ። በኔም ላይ ብቻ በሌሎችም ላይ ይነዙ ነበር። ያ በኔ ላይ የሚደርሰውን መልስ ለመስጠት ነበር ያደረኩት። ሎክ ይሄ በነገራችን ላይ እኔ ግብጽ ሄጄ ታስሬያለሁ በዚህ ጉዳይ። ግብጽ ወይምን እዛ ያለው ማህበረሰብ ለማናገር ወይምን እዛ ቢሮ ስለነበር ሄጄ ከፍተኛ ጫና ነበር ሲያደርጉ የነበሩት በምናደርገው ትግል ውስጥ የነሱን ጥቅም እንድናራምድና ከመጽሐፍ ውስጥ አንብበዋል ብዙ ነገር ነው የሆነው። ያም ሆነ ይህ ለመለስ ክሬዲት የሰጠውበት ምክንያት የኢኔብሊንግ ኢንቫይሮንመንት አባይ መጠቀም በአባይ ላይ ግድብ ሰርቶ ይሄ ውሃችንን አፈራችንን ዝቆ የሚሄደው ውሃ ላይ ጥቅማችን ማስከበር የሁሉም ዜጎች ከዛ በፊት የነበሩት የሁሉም መሪዎች ናሽናል አጀንዳ ነበረ። መለስ ያደረገው እንግዲህ እየታገልኩት ነው። ያን ስርዓት ለመጣል እየታገልኩ ነው። ይሄን አቋም ነበረኝ። ሁለት ቁም ነገሮች ማስታወስ አስፈላጊ ነው። አንዱ አስቻይ ሁኔታ ነው የፈጠረው። ምንም እንኳን በሀገር ውስጥ ጨቋኝ ቢሆንም የመንግስትን አቅም ሊደራደር የሚችል የታጠቀ ኃይልም አልነበረም። ኢኮኖሚው በተሻለ ፍጥነትና እድገት ላይ ነበረ። መለስ የራሱን ችሎታም ኢሊቬትድ የሆነውን የሀገሪቷን የሴኩሪቲ እና ኢኮኖሚ አቅምን በመጠቀም ኢንተርናሽናል ዲፕሎማሲ ላይ ከፍተኛ ጫና አድርጎ ነበረ እና የግብጽ የነበራትን የበላይነት ሙሉ በሙሉ እንኳን ባይንደው ሊደራደር የሚችል የኢትዮጵያን አቅም ገንብቶ ነበር። ታይሚንጉ ደግሞ ይሄን አድርጎ እያለ ይሄ ነገር በነገራችን አይ ቲንክ ከ94 ጀምሮ 1994 ማለት ከ86 ጀምሮ ነው ይሄ ፕሮጀክት ላይ ዝግጅት ሲደረግ የነበረውና ግብጽ ቀውሱ ስገባ ይሄንን ፕሮጀክት በፍጥነት መጀመር መቻሉ it was an incredible achievement እና አንዱ እሱ ነው። ሁለተኛው ግብጾች 3 ስትራቴጂ ነው ኢትዮጵያ ላይ የሚጠቀሙት የውሃ መብታችን እንዳንቀበር። በነገራችን ላይ ግድብ ብቻ አይደለም ይሄ አይ ቲንክ ጁኔዲ ሳዶ መሰለኝ የነገረውን የቀድሞ ኦሮሚያ ፕሬዝዳንት ነው አንድ ጊዜ ያስረዳኝና የቦትል ውሃ አለ አይደለም ይሄ አዲስ አበባ ላይ የሚሸጠው የቦትል ውሃ የታሸገ ውሃ ይሄ አዲስ አበባ አካባቢ ያለው የሸዋ ውሃ ወደ ሁለት ነው የሚፈሰው። ወደ አዋሽ የሚፈሳል፣ ወደ አባይ የሚፈሳል እነ ጀማን ጨምሮ ማለት ነው። ወተር ቴብሉ ማለት ነው። የታሸገ ውሃ እንኳን የምናወጣው ወደ አዋሽ ከሚፈሰው ነው እንጂ ወደ አባይ ከሚፈሰው ማውጣት አንችልም። ማንኛውም የዓለም አቀፍ የዩሮፒያን፣ የአሜሪካን፣ የአይኤምኤፍ ሌላው ገንዘብ በሙሉ በአባይ ተፋሰስ ላይ ትንሽዬ ቧንቧ ተክለ ውሃ እንድትጠቀም ስራ ላይ እንዲውል አይፈቀድም። በጣም ስትሪክት የሆነ ዶሚናንስ ነው ያላት ግብጽ ካላት በሚድሊስ እና በሌላ ካላት አንጻር ማለት ነው። እና ያንን ሁሉ ተቋቁሞ ጊዜውን ጠብቆ እና ሳሊኒ አሁን ባለው ሲናገር ሰምቼው ነው ራይት ሙቭ እና የግብጾች የሚጠቀሙት አንዱ የውስጥ ግጭትን ማባባስ ነው። ሁለተኛ ከጎረቤቶቻችን ጋር ማጋጨት ነው። ሶስተኛ ኢንተርናሽናል ፕሬሸር ነው እና በተለይ በኢትዮጵያ ውስጥ ተቃዋሚ ሲመጣ አማጺ ሲመጣ የመደገፍ የማበረታታት አማጺውን ለማሸነፍ እንዲጠናከር አይደለም። አማጺው ስልጣን ቢይዝ ደግሞ የእሱን የሚማጸን ታቋቁማለች እና ይህን ሁሉ ተቋቁሞ ይህን የሚያክል ግድብ መስራት ለኢትዮጵያ ትልቅ አቺቭመንት ነው። እኛም በተቋሙ ጎራ ያለን ሰዎች በእንዲህ አይነት ጉዳዮች ላይ ለጊዜያዊ ድጋፍና እርዳታ ብለን ማወላወል የለብንም ነው የኔ አቋም። ምክንያቱም ማንም ይስራ ማን ዘመን ተሻጋሪ ሀገርን አሻጋሪ ፕሮጀክቶች ሲመጡ መደገፍ ያስፈልጋል። በተለይ ደግሞ ተቃዋሚን ተጠቅሞ እነዚያን
ዛሬ ላይም ሆኖ እንኳን አንተ የምታሳስበው ነገር በጣም ተጠናክሮ እየመጣ ነውና አይገርምም ወይ? ያው ፕሪኤምፕቲቭሊ ነው መልስ የሰጠው። ጦርነት ቢመጣ አሰላለፍ ቢመጣ ከግብጽ ጋር ነው በግልጽ የምንሰለፈው የሚሉት። ከግብጽ ጋር ተሰልፈን ይህንን መንግስት እንወጋለን የሚሉ ሰዎች አሉ። ግለሰብ አይደለም ባይዘ ወይ ፖዚሽን ይዘው የሚናገሩ ቡድኖችም አሉና ኢቭን እንዳውም ብሔራዊ ጥቅም የሚባል ነገርም የለም እስከ ማለት ደረጃ የደረሱም አሉና አሁን አንተ የምታወራው ስለ ዛሬ 5 ዓመት ብቻ ሳይሆን ስለ ታሪክ ብቻ ሳይሆን ዛሬ ላይም ጉዳዩ እየገጠመን ነው። ምናልባትም ነገም ስለሚገጥመን እዚህ ጉዳይ ላይ ምናልባት ሪያክት ብታደርግ ብዬ ነው። ዛሬ ላይ ከግብጽ ጋር እንሰለፋለን ከጠላት ጋር እንሰለፋለን ስለሚሉ ምክንያቱም በቅድሙ ቃለ ምልልስ በምንም ተአምር ብሔራዊ ጥቅማችን አሳልፈን መስጠት የለብንም ከግብጽ ጋር የሚያሰልፈን ምክንያት የለም ስላልክ ዛሬ ላይ እንሰለፋለን የሚሉ ስላሉ ብዬ ነውና እሱ ላይስ ምን አስተያየት አለ? እንግዲህ በዚህ ላይ ስጽፍ የነበረው አይ ቲንክ 2009 እንደ ኢሮፒያን አቆጣጠር ጀምሮ ነው በስፋት ስጽፍ የነበረው። ስብሰባዎችን መሳተፍ ነበረ። ሎክ እንደዛ የሚሉት አይ ዶንት ቲንክ ከልባቸው የሚያምኑ አይመስለኝም። ንዴት፣ ይሄ የእልህ ፖለቲካ አለ። የእልህ ፖለቲካ ውስጥ ስለሚገቡ ወደዛ ይሄዳሉ እንጂ አንደኛ ግብጽ ደግፋ ኢትዮጵያ ውስጥ ጠቃሚ የሆነ ኮንስትራክቲቭ የሆነ ለውጥ እንዲመጣ አትፈልግም። ኢትዮጵያ ውስጥ ዲሞክራሲ እንድትመጣ አትፈልግም። ኢትዮጵያ ውስጥ የተረጋጋ ልማት እንድትመጣ አትፈልግም። ስለዚህ እንደዛ የሚሉ ሰዎች ሊያስቡበት ይገባል። ሲሪየስም አይመስሉኝም። ምክንያቱም ዛሬ እኔ እናንተ ፓርቲ አቋቁመን ግብጽ ደግፋን ስልጣን ላይ ብንወጣ ነገ ደግሞ እኔ እናንተን ወንድም አማጺ አድርጋ ታመጣዋለች። ፕሮዳክቲቭ የሆነ አካሄድ አይደለም።